ሰላም እንዴት ናችሁ? በዛሬ ቪዲዮ ላይ የማሳያችሁ በአሁኑ ሰዓት የሶስተኛ ክፍል ተማሪዎች የኢንትራንስ ኤግዛም ፈተና ማለት ሊወስዱ ትንሽ ቀናቶች ነው የቀራቸው። እናም ሁሉም ደግሞ በሚባል ደረጃ ከአዲስ አበባ ላይ የሚገኙ ተማሪዎች የሚወስዱት በኦንላይን ነው። ስለዚህ እንዴት ነው ስልካችንን በመጠቀም ለኦንላይን ፈተና ዝግጅት ማድረግ የምንችለው የሚለውን የማሳያችሁ ነው ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ሁኑ ማለት ነው። መጀመሪያ የዛ ኦንላይን የምንፈተን ሊንክ ማግኘት አለብን። አሁን ለምሳሌ እኔ ቴሌግራም ላይ ይሄን ሊንክ ያገኘሁት፣ ስለዚህ ቴሌግራም ላይ ሄዳለሁ። ቴሌግራም ላይ ስገባ ይኸው እዚህ የተቀመጠ ሊንክ አለ። ድላችን ጀነራል ሰከንደሪ ስኩል የሚባለው ትምህርት ቤት ያው በዚህ ሊንክ ተጠቀማችሁ ምን አለ ተለማመዱ ብሎ ያስቀመጠው ሊንክ አለ። እሱን ሊንክ ተጠቅሜ እንዴት እንደምትለማመዱ አሳያችኋለሁ ማለት ነው። መጀመሪያ ሊንኩን እንነካዋለን። ሊንኩን ከነካም በኋላ እዚህ ጋር ያው ፓስወርድ ቀደም ብዬ ስለሞላው ነው። እሺ እንደ አዲስ እንትን እንበለው። እዚህ ጋር ሁለት ነገር ነው የሚጠይቃችሁ። የመጀመሪያው ዩዘር ኔም ነው፣ ሁለተኛው ደግሞ ፓስወርድ ነው። ዩዘር ኔም ማለት ነው እናንተ አድሚሽን ካርዳችሁ ላይ የሚገኘው ቁጥር ነው። አሁን የዚህ ልጅ እኔ የማሳያችሁ ልጅ የሱ አድሚሽን ካርዱ በፎቶ ላይ ነው የሚገኘው። እናም የእናንተም እንደዛም ሊሆን ይችላል። ፎቶዋችሁ ላይ የተጻፈች ቁጥር አለች በነጭ፣ እሷን ቁጥር ታስገባላችሁ ማለት ነው። የዚህ ልጅ እናስገባ 74 43 69 4 ይሄ ነው የልጁ አድሚሽን ካርድ ነምበሩ ማለት ነው። በመቀጠል ደግሞ ፓስወርድ የሚለው እናንተ ፓስወርዳችሁን ትምህርት ቤታችሁ ካልቀየራችሁ ከ1 እስከ 4 ነው የሚሆነው። ግን ትምህርት ቤት ግን ሄዳችሁ ከቀየራችሁ ግን ትምህርት ቤት ያስቀየራችሁትን ፓስወርድ ታስገባላችሁ ማለት ነው። ስለዚህ እኔ ትምህርት ቤት ሄጄ አስቀይሬ ነበርና ፓስወርድ አለኝ። ከዛ ምንድነው የምናደርገው ሎግኢን የሚለውን እንጫና ሎግኢን እናደርጋለን። ሎግኢን የሚለው ካደረግን በኋላ ያው እዚህ ጋር ምን ይላል? እዚህ ጋር ካያችሁ ሃይ ሐፊዝ ብሎ ነው ያመጣልኝ እና የተፈታኙ የልጁ ስም ሐፊዝ ነው የሚለው። እናንተም ስታስገቡ የራሳችሁን ስም ያመጣላችኋል ማለት ነው። ስለዚህ የራሳችሁን ስም ካመጣ በኋላ ምን ታደርጋላችሁ? እዚህ ጋር እንደምትመለከቱት ናቹራል ፊዚክስ፣ ናቹራል ሳይንስ የሚል አለ። እሱን ትነኩታላችሁ ማለት ነው። እሱን ስትነኩት ይኸው እንደዚህ በዚህ መልኩ ያመጣልናል። እንዲህ ከመጣልን በኋላ አሁን እኛ ለልምምድ የፊዚክስ ሞዴል ኤግዛም ነው ምን ለማመድበት። ስለዚህ ፊዚክስ ሞዴል ኤግዛም የሚለውን እንነካዋለን ማለት ነው። ይኸው እዚህ ጋር ስለዚህ እሱን እንነካለን። እሱን ስንነካ በዚህ መልኩ አምቶልናል ማለት ነው። እዚህ ጋር ማረጋገጥ ትችላላችሁ። ፉል ኔም እዚህ ጋር ሐፊዝ ሲራጅ አህመድ ይላል። በቃ የምፈተነው ቦታ ጾታዬ ምናምን እዚህ ጋር ከላይ ተቀምጧል ማለት ነው። ትምህርት ቤት ከላይ ተቀምጦላችኋል። አሁን የፊዚክስ ሞዴል ኤግዛም በዚህ መልኩ ነው ማለት ነው። ይሄ እንደ መግቢያ ነው። ብዙ ካያችሁ ፈተና ላይ ቼክ ማድረግ እንዳረሱ ትክክለኛው መልስ ስጡ ምናምን እንደዚህ እዚህ ያስቀመጠው ይሄን ነው ማለት ነው። ምን እንላለን እዚህ ጋር የኔ አሁን ኮንቲኒው ዩር አቴምፕት ነው የሚለው፣ እናንተ ስታርት አቴምፕት ሊሆን ይችላል። እሱን ትነኩታላችሁ። እሱን ከነካችሁ በኋላ እዚህ ጋር ስታርት አቴምፕት የሚል አለ። እሱን ትነካላችሁ። እሱን ከነካችሁ በኋላ ወርታችሁ ዝቅ አድርጋችሁ እዚህ ጋር ክሊክ ቱ ኢንተር ቴክስት የሚል አለ። እዚህ አያችሁ ክሊክ ቱ ኢንተር ቴክስት የሚል አለ። እሱ ላይ ገብታችሁ የፈተናውን ፓስወርድ ታስገባላችሁ። የፈተናው ፓስፖርት አስገባላችሁ። የፈተናው ፓስፖርት ከ1 እስከ 4 ነው። ስለዚህ 1 2 3 4 ከ1 እስከ 4 ከሞላችሁ በኋላ ስታርት አቴምፕት ብላችሁ ትነኩታላችሁ። ስትነኩት በዚህ መልኩ ፈተናውን አምጥቶልናል ማለት ነው። ይሄው እዚህ ጋር እንደምታዩት ይሄው ተመልከቱ። እዚህ ጋር ስንት ሰዓት እንደሚቀራችሁ ይሄው እዚህ ጋር ያሳያችኋል። እሱ ለምሳሌ ማጥፋት ከፈለጋችሁ አሁን አላ ፍራስትሬት የምትገቡ ከሆነ አንተ ተማሪዎች አሁን ሰዓቱን ሳይው ይጨናነቃሉ እና ሰዓቱን ማየት ካልፈለጋችሁ እዚህ ጋር ሃይድ የሚል አለ አጠገቡ ማለት ነው። ሃይድ የሚል አለ። እሱን ክሊክ ታደርጋላችሁ ማለት ነው።
ይኸው እዚህ ጋር ሃይድ የሚል አለ። እሱን ትነኩታላችሁ። እሱ ስነኩት እንደምታዩት ይጠፋል ማለት ነው። ያው ይጠፋል። ከዛ እናንተ ተፈላጊ ሰዓት ስትነኩት ስንት ሰዓት ነገራችሁ ያሳያችኋል ማለት ነው። ሌላው ደግሞ እጅግ በጣም ደግሞ ይጠቅማችኋል ብዬ ደግሞ ማስበው ደግሞ ከዚህ ጋር ከፍ ስትሉ ይኸው እዚህ ጋር ካያችሁት እዚህ ጋር ያው በደንብ አይታይም። እንደዚህ አይነት ምልክት አለች እዚህ ጋር ስልኳ ስክሪን ገባ ብሎ እዚህ ጋር እንደዚህ አይነት ምልክት አለች። እሷ ስትነኳት ምንድነው የሚያደርግላችሁ? እዚህ ጋር ፈተናው ስንት ጥያቄ እንደሚይዝ አሁን ይኸው ከ1 እስከ 60 ነው የሚለው ስንት ጥያቄ እንደሚይዝ ከዛ በኋላ ደግሞ ምን ያህል እንደሞላችሁና ምን ያህል እንዳልሞላችሁ እዚህ ጋር ነው የሚነግራችሁ። አሁን እዚህ ጋር የአንደኛው ጥያቄ አንደኛው ላይ ምንድነው የሚለው ጠቁራላ፣ ይሄ ሞልተኸዋል ነው። ሌሎቹ ግን ባዶ የሆኑት አልሞላሃቸውም ነው። ስለዚህ በዚህ መልኩ ሰራላችሁ። ስለዚህ ለምሳሌ አንደኛው ጥያቄ ይሄ ነው። ስለዚህ እኔ ከሰራው በኋላ ኔክስት ፔጅ የሚሉን ትነካላችሁ። ከዛ ወደ ሁለተኛው ጥያቄ ያመጣላችኋል። ይኸው ኩዌሽን 2 ከላይ ኩዌሽን 2 ይላል። እዚህ ጋር ኩዌሽን 2 ይኸው ኩዌሽን 2። ስለዚህ ኩዌሽን 2 ትመጣላችሁ፣ እዚህ ጋር ታነባላችሁ። ሲ ከሆነ መልሱ ሲ ትነካላችሁ። ከዛ በኋላ ኔክስት ፔጅ ትሉታላችሁ። ከዛም ይኸው ኩዌሽን 3 እንደዚህ ያደርጋችሁ ኔክስት። ለምሳሌ ደግሞ እየሰራችሁ ደግሞ ወደ ኋላ መመለስ ከፈለጋችሁ አሁን ለምሳሌ የሁለተኛውን ወይም የሶስተኛውን ማየት ከፈለጋችሁ ፕሪቪየስ ፔጅ የሚል አለ እዚህ ጋር ፕሪቪየስ ፔጅ የሚል አለ። እሱም ትነካላችሁ ማለት ነው። ያው እዚህ ጋር ፕሪቪየስ ፔጅ የሚል አለ። እሱም ትነካላችሁ። ፕሪቪየስን ወደ ኋላ ይመልሰዋል ማለት ነው። ያው ኔክስት ፔጅ እየሞላ ኔክስት ፔጅ እያለን እንትላለን። ለምሳሌ ደግሞ እሺ ለምሳሌ የአምስተኛው ለምሳሌ ኤ አልኩት። ከዛ በኋላ አይ ኤ አይደለም ልክ አይደለም ብዬ እንዲጠፋ ከፈለኩኝ ክሊር ማይ ቹዝ የሚል አለ ማለት ነው። እዚህ ጋር ክሊር ማይ ቹዝ የሚል አለ። ለምሳሌ ኤ ብዬ ሞልቻለሁ። እዚህ ጋር ለምሳሌ ኤ ከዛም እዚህ ጋር ክሊር ማይ ቹዝ የሚል አለ። ካያችሁ ይሄ እሱም በመንካት ማጥፋት ትችላላችሁ። መልሱን ነው አጠፋው ማለት ነው። እንደዚህ ያደርጋችሁ ትሞላላችሁ ማለት ነው። በቃ እንደዚህ ያደርጋችሁ ውጤታችሁንም እያያችሁ አሁን ይኸው እዚህ ጋር የተቸራ ጠቆራ 1 2 3 4 5 ጠቆራል። ምክንያቱም ሰርተህ ሆነው አልሰራሃቸውም ነው። ከዛም እሺ እንደዚህ ያደርጋችሁ እሺ አሁን እንዝለላቸው። ለምሳሌ 60ኛው ጋር እንዴት ይኸው 60ኛው ስነካው 60ኛው ጋር ሄደ። ከዛም ሲ አልኩት ለምሳሌ ከዛም 60ኛው ጋር ሄዳችሁ በኋላ እናንተው ከመጀመሪያው ሞት እኔ ለሙከራ ስለሆነ አውቄ ዘልያለሁ። 60ኛው ጋር ሄዳችሁ በኋላ መጨረሻ 60ኛው ስትደርሱ ሲ ብዬ ሞሎ ለምሳሌ ፊኒሽ አቴምፕት እደዋለሁ። ከዛም ጨርሻለሁ ስለው ያው እዚህ ጋር ይነግረኛል። አንደኛውን ሰርተሃል፣ ሁለተኛው ሰርተሃል፣ ሶስተኛው 4 5 ሰርተሃል፣ ከ6 በኋላ ግን አልሰራህም ብሎ ይኸው እንደዚህ ኖት የት አንሰርድ ብሎ ይናገራል። እሱን ተውት ብቻ። ከዛም መጨረሻ ላይ ስትጨርሱ ምንድነው የምትሉት? ሰብሚት ኦል ኤንድ ፊኒሽ የሚሉን ትነካላችሁ። እሱን ስትነቁ ይነግራችኋል። አሁን ድጋሚ ኩዌሽን ዊዛውት ኤ ሪስፖንሲብል 54 ጥያቄ አልሰራህም ይላል። ያው ለሙከራ ስለሆነ ዝም ብዬ ነው። ጨርሻለሁ ብዬ ድጋሚ ነገርኩት። እንደምታዩት ጨረስን ማለት ነው። እዚህ የፕሮፋይል ምልክት አለች። እሷን ነካታለን። እሷን ስነካት ሎግ አውት የሚል ይመጣል። ሎግ አውት የሚለው ነክተን እንወጣለን ማለት ነው። ስለዚህ ፈተናችን በዚህ መልኩ ጨርሰናል ማለት ነው። ጥያቄ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ቻናሉ ሰብስክራይብ ማድረግ እንዳረሱ ሌሎች ጠቃሚ የሆኑ ቪዲዮዎችን ማግኘት እንድትችሉ ያደርጋችኋል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ዋሉ።